ቁርአንን ገለጥ ስታደርጉ ሱረቱል ፋጢር ቁጥር 43 ላይ ደርሳላችሁ قال الله تبارك وتعالى ولا يحيق المكر السيء إلا بأهله الله عز وجل منها كفو تنقلم በባለቤቱ ላይ እንጂ በሌላ ላይ አይሰፍርም በሌላ ላይ አይሰፍርም አንድ ሰው ተንኮል ሲሰራ ተመልሶ መጥቶ ተንኮል የሚጎደው በማን ላይ ነው በዛ ተንኮል በሚያደርገው ሰው ላይ ነው ሐሳቡ ይሄ ነው طيب ይሄ ቁርአን አንቀጽ የወረደበት ሰበብ ንዙል ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ቁረይሾች ተማክረው ከሀገራቸው ሊያወጣቸው ፈልገው ነበርና ምን ይላል ነዘለት في كفار قريش የቁረይሽ ከሃዲያኖች ሂና መከሩ بالنبي صلى الله عليه وسلم أو أرادوا قتله أو حبسوه أو حبسه أو إخراجه وين ساتشون ما سوتك كجراتشو وين مجدل وين دجمو ساتشون ما سات إندزا لبري في اللبوت مالهم كذا ما سبحانه تعالى بتبغو كذا بوها وتو مدينة لين درجوا إن عندهم هذا الرجال كذا بوها لتملسوا كفاروتين النبي صلى الله عليه وسلم بمر كود لا درجوا مكة فتندت عندهم أنا تقالشوا مني هكذا الله سبحانه وتعالى يبلي عند الرجال النزا سويش عندما بيجي ترونا أبزها نوتشو سيمرو ينبرو سياسيرو ينبرو سويش እንደሞቱ ይታወቃል መጨረሻ ላይም በቃ ነብዩ ሰለላሁ ዐለይሂ ወሰለም ይበላይ ሆኖ እስልምና ናስፋፍ የመጡበት ዓላማ አሳክቶ ይበላይ ሆነዋል ማለት ነው እና ምንም ቦታ ላይ ብትጎዱ ይበላይ እንደምትሆኑ ይሄ ማሳያ ነው እና ኢብኑ ከሲር ረሂመሁላህ ተዓላ ምን ይላሉ መሰላችሁ من حفر لاخيه حفرة لوندم ጉድጓድ የቆፈረ وقع فيها በርሷ ላይ ይገባባታል وهذه سنة الله في الماكرين ይሄኮ በተንኮለኞች ላይ የአላህ ሱና ነው አላህ Subhanahu Wa Ta'ala ያስቀመጠው ህግ ነው አለ አያችሁ አላህ Subhanahu Wa Ta'ala ይጠብቃል ከእንደዚህ አይነት መጥፎ ነገራቶች ባጠቃላይ ኢማሙ አስሳዕዲ ረሂመሁላህ ተዓላ ደግሞ ምን ይላሉ መሰላችሁ وهذا وعيد شديد ይሄ በጣም ከባድ የሆነ ነገር ነው እንትን ማስጠንቀቂያ ነው ሊመየምኩሩ بالناس በሰዎች ላይ ሴራ ለሚያሰሩ ሰዎች فإن مكره سيعود عليه ይሰራው ተንኮል እኮ ወደ ራሱ ይመለሳል ولا يضر إلا نفسه ነፍሱን እንጂ ማንንም አይጎዳም አያችሁ ጥንቃቄ ልናደርግ ይባል ኢያከ ይላሉ ኢማሙ ابن عياد رحمه الله تعالى مالته في دليل ابن عياد رحمه الله تعالى من ይላሉ መሰላችሁ ኢያከ والمكر ከተንኮል አደራህን ተጠንቀቅ ይላሉ فإنه لا يحيق إلا بأهله ራሱ ተንኮለኛውን እንጂ እኮ ተንኮል የሚባለው ነገር አያጠቃም وكان يقول رأيت ተመለከቱኝ كل ماكري ሁሉም ተንኮለኛ ነው እኮ የምኩሩ يعني ተንኮልን የሚያስብ ሴራን የሚጠነስስ እኮ መክሩሁ ቢሂ በራሱ ላይ ተመልሶ በሱ ላይ ሲያርፍበት እኮ ተመለከትኩኝ ይላሉ ማለት ነውና በመንችለው አቅም ልንጠነቀቅ ይገባል ሰውን ከመጉዳት ለሰዎች መጥፎ ነገራቶች ከማድረግ ሰዎችን ከማዋሸት ሰዎችን የሆነ መጥፎ ነገር ከማድረግ እንጠነቀቅ እንደሚገባ ነው እዚህ ጋር የምንመለከተው الله سبحانه وتعالى من دالو وقد خاب من افترى ውሸትን የቀጠፈ በሰዎች ላይ የቀጠፈ ሰው ተሸንፏል እሱ ተሸናፊ ማለት ይሄ ነው በማለት አላህ አዘ ወጀል የሚናገራልና አላህ Subhanahu Wa Ta'ala ሰዎችን ከመጉዳት እኛም ከመጎዳት አላህ አዘ ወጀል ይጠብቀን መጨረሻችንን ያሰምርልን ተንኮለኞችን ሴረኞችን አላህ Subhanahu Wa Ta'ala ከኛ ያርቅልን አላህ ይحفظكم السلام عليكم